ሉካውን በደንብ ስማኝ። ሚሊዮን ማን ነው? እኔ ነኝ። ሚሊዮን አንተ ነህ። ስሙኝ። ትግስት የምትባል ሴት ታውቃለህ? እዛ እናንተ አካባቢ ያቤጽን ደሞ ያወሉ ያቤጽ ልጅ ነው። ከቦንጋ ነው የመጣው። ቦንጋ ያንተን ቤት ያለው ካንተ ቤት በስተግራ በኩል ምናልባት ጥቂት ሜትሮች 15 ምናምን ሜትር ወደዛ አካባቢ ወደ ግራ ሲኬድ አንድ ሱቅ አለች። አነስ ያለ ሱቅ አለች። እዛ አካባቢ እዛ ቤት አካባቢ ትግስትን አታውቃታለሁ። ማናት? ትግስት አለች። አማኝ ነች፣ ክርስቲያን ነች። ትግስት የምትባላለች። እግዚአብሔር መንፈስ ቅዱስ ለ14 ዓመት ነገሮች አንድ አይነት ሆኖባ ያለው 14 ዓመት እዛው የምትጸልየው ጸሎት፣ እግዚአብሔር የሚናገር ነገር፣ ያንተ ትጋት፣ ነገሮቹ ግን እዛውና ድክም ማለት ሰለቸ። በጣም ውስጥ በጣም ድካም ተሰምቷል። ምንድን ነው ካሁን በኋላ ምን ሌላ መንገድ ምንድን ነው የምሄደው? ያልሞከርከው ነገር የለም። ጸለይክ፣ ጾምክ፣ ጸለይ። እግዚአብሔር ደግሞ በአንተ ላይ ትልቅ አጀንዳ እንዳለው ይነግራል። ነገሮች ግን እዛው ያሉ እየደከምክ ነው። የያቤጽ እናት የት ናት? የት ነው ያለችው? አረብ ሀገር ነው ያለችው። ሰሞኑን ደውላለች። ሰሞኑን እየደወለች ነው። አረብ ሀገር ነው ያለችው። የኩላሊቴን እያመመኝ ነው እያለች ነው በጣም እና ትጨነቃለች። ለአንተ ደግሞ ከነገረች አንተም በጣም ትጨነቃለህ ብላ ስለምታስብ ልጅም አንተ ላይ ጥላ ስለሄደች ነገሮች ጫና አሉ ብላ ስለምታስብ ብዙ ነገሮችን ትይዛለች እና ህይወታችን ይቀየራል። በቃ ጥቂት 3 ዓመት እንኳን ተባብላችሁ ነው የሄደችው። 3 ዓመት ግን አሁን ሰሞኑን ራሱ ዛሬ እመለሳለሁ። የ4 ወሯ ነው እመለሳለሁ። 4 ወሯ ነው ተመለሽ ብያታለሁ። ተመለሽ አልካ። በቃ 3 ዓመት እንኳን በቃ ትንሽ 3 ዓመት ብላ ነው አስባ የነበረው። ግን በጣም ነገሮች እየሆኑ አይደለም። እግዚአብሔር እንደዚህ ያለ የድግምት ጉልበት ተወጋ። አሜን። የድግምት ጉልበት ተወጋ። አሜን። የድግምት ጉልበት ተወጋ። አሜን። እግዚአብሔር እንደዚህ ይለኛል፣ የሚቀጥሉ 6 ወራቶች እዛ እንድትቆይ እግዚአብሔር ይፈልጋል። ነገራት ይሄ አሁን የሚያማት በቃ ማለት ድንጋጤ ያለ በጣም ፍርሃት ውስጥ ናት። በጣም በጣም ጭንቀት ውስጥ ናት። እና ድንገት መሞት ይመስለኛል ትላለች። ይመስል በቃ ምን እንደሆነ አላውቅም ትለኛለች። እና ፈራውኝና በቃ ነይ አንተን ፈርተህ ነው ያልካት። እግዚአብሔር ግን እንደዚህ ያለኝ ይሄ መንፈስ መትቼዋለሁ። አሜን። ይሄ የሚያስጨንቃትን መንፈስ መታወታል። አሜን። ይሄ ግራ የሚያጋባት አረብ ሀገር ቁጭ ብሎ ግራ የሚያጋባት መንፈስ ይመታ። አሜን። በዚሁ ጸልያለሁ። አረብ ሀገር ያላችሁ የትኛውም የሚያስጨንቃችሁ መንፈስ የተመታ ነው። የትኛውም የሚያስደነግጣችሁ የፈርዖን መንፈስ የከቸፈ ነው። በኢየሱስም የተመታ ነው። ከዓላማችሁ ሊያስተጓጉላችሁ የወጣውን መንፈስ እግዚአብሔር ሲወጋው አየሁ። እግዚአብሔር እንዲህ ይላችኋል፣ አትጨነቁ ይላችኋል። እግዚአብሔር እንዲህ ይላችኋል፣ ግራ አትጋቡ ይላችኋል። እግዚአብሔር እንዲህ ይላችኋል፣ አውሬውን ወግቼዋለሁ፣ አውሬውን ወግቼዋለሁ፣ የሚያስጨንቃችሁን ወግቼዋለሁ ይላል። እግዚአብሔር እንዲህ ይላችኋል፣ በብዙ በረከት ትመለሳላችሁ። የእጆቻችሁ ሥራ ይባረካል። የእጆቻችሁ ሥራ ይባረካል። የእጆቻችሁ ሥራ ይባረካል። ሰርታችሁ ገንዘብ የሚበተንባችሁ፣ ለፍታችሁ ውጤት አያጣችሁ አረብ ሀገር ያላችሁ ሴቶች ስሙኝ። እግዚአብሔር እንዲህ ይላችኋል፣ በረከታችሁን በቅርብ ወደ እናንተ መልሳለሁ። የእጆቻችሁ ሥራ ይባረካል። ምርኳችሁ ይፈጥናል አለ እግዚአብሔር። ብርቱካን ደግሞ ብርቱካን ምስት ናት። ሃሌሉያ። እግዚአብሔር እሷን እያየው ብርቱካን አለኝ። ብርቱካን እሷ ናት፣ ባለቤት ናት። እግዚአብሔር እንደዚህ ያለኝ ወጥመድ ተሰብሯል። አሜን። እግዚአብሔር አምላክ ምስክሬ፣ የጠራኝ አምላክ ምስክሬ ነው። አሜን። እግዚአብሔር እንደዚህ ብለህ ንገራት አለኝ። ያስፈራራት ዛሬ ምሽት ተቆረጠ። አሜን። ነገ ስትደውልላት ምን ትላለች መሰል? እኔ የእግዚአብሔር ነብይ ሆንኩ። አሁን ስሟን የጠራ እግዚአብሔር ከሆነ እንዲህ ትላለች፣ ይሁን ድንጋጤ ለቆኛል፣ ቀለለኝ ትላለች። አሜን። ራሷ መቆየት ፈልጋለሁ ትላለች። አሜን። ቀሎኛል ትላለች። አሜን። ሁለተኛው ስማኝ፣ ያቤጽ ልጇን እያመጣ ፊቷ ላይ የሆነ ነገር ሲወድ የሆነ ጊዜ እንደውም ህልም አየሁ አለች። ልክ ነው። ህልም አየሁ ወድቆ ይሄ በመኪና መንገድ ላይ ወድቆ እንደዚህ ተጎድቶ አየሁ ብላ በህልም አየሁ ብላ ነገረች። ይሄን ህልም የሚያመጣባት አጋንንት ነው። ይሄን ህልም እያመጣ ሊያስጨንቃ ፈልጎ ነው። እግዚአብሔር መንፈስ ቅዱስ እንደዚህ ያለኝ እኔ ከናንተ ጋር ነኝ። አሜን። አንተ እኮ ካለህም ተበድረን ከዛም ከዚህ ማድረግ ነው። ስትሄድ ራሱ ሄደችው ብዙ ነገር አጉድላችሁ ነው። በብድር ነው ሄደችው። አሁን ደግሞ በቃ በጣም ሰሞኑ ስቃይ ላይ ነው ያለው። እግዚአብሔር በዚህ ጉዳይ እንዲናገር ትፈልጋለህ። መንፈስ ቅዱስ እንደዚህ ያለኝ አታፍርምና አትፍራ። አሜን። አትዋረድምና አትደንግጥ። አሜን። የሚያስደነግጥህን እግዚአብሔር መታወታል። አሜን። ያስደነገጠን ወግቼዋለሁ አለ። አሜን። በቃ ልታስቅብኝ ነው እግዚአብሔር፣ ሊሳለቁብኝ ነው አልክ። አሳልፈህ አትስጠኝ እባክህን አልከው። እግዚአብሔርም ብለዋል፣ አሳልፈህ አትስጠኝ አለ። እግዚአብሔርም እንደዚህ ያለኝ ልጄ አሳልፌ አልሰጥህም አለ።